ማርኬቱ ላይ በጣም የሚንቀሳቀሱ ናቸው ወይንም በጣም ተፈላጊ የሆኑ ስኪሎች ናቸው። ለምሳሌ እንደ ፎሬክስ ትሬዲንግ፣ ዲጂታል ማርኬቲንግ፣ ግራፊክ ዲዛይን፣ ቪዲዮ ኤዲቲንግ ናቸው በነፃ እንዲሁም ደግሞ በፈለጋችሁት ሰዓት ወይንም ደግሞ ስኬጁል አውጥታችሁ መማር ትችላላችሁ። እዚህ ጋር መረዳት ያለባችሁ ስኪል ቢውልድ እያደረጋችሁ ስለሆነ ስለ ሰርቲፊኬት ወይንም ወረቀት መጨናነቅ አይጠበቅባችሁም። ከእናንተም የሚጠበቀው የተማራችሁትን በየቀኑ ፕራክቲስ ማድረግ ነው። በመቀጠል እነዚህ ሶስቱ ፕላትፎርም ላይ በየተራ እየገባን እንዴት ሬጂስተር አድርጋችሁ ኮርሱን መጀመር እንደምትችሉ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ክሮም ላይ በመግባት የመጀመሪያ የምናየው ፕላትፎርም ዩደሚ ነው። እዚህ ጋር ዩደሚ ብለን ታይፕ እናደርጋለን ወይም እንጽፋለን። በመቀጠል እዚህ ጋር እንደምትመለከቱት ዩደሚ ኦንላይን ኮርስ ለርን ኤኒቲንግ ኦን ዮር ስኬጁል የሚል አለ። እሱን ክሊክ አድርገን ወደ ፕላትፎርሙ እንገባለን። ሰርች ፎር ኤኒቲንግ የምትለውን እሷን ትነኩና ለምሳሌ ፎሬክስ ትሬዲንግ ብለን ሰርች እናደርጋለን። ፎሬክስ ትሬዲንግ ብለን እዚህ ጋር እንጽፋለን። እንደምትመለከቱት ለፎሬክስ ትሬዲንግ ያሉትን ኮርሶች አምጥቶልናል። ነገር ግን እዚህ ጋር እንደምትመለከቱት ኮርሶቹ ፔይድ ናቸው ወይም በክፍያ ነው የሚያሳያችሁ። ለምሳሌ እዚህ ጋር ወደ 11 ዩሮ አካባቢ ያሳያችኋል። የኛ የቪዲዮአችን ዋናው ዓላማ ፍሪ ኮርሶችን እንዴት እንደምታገኙ ነው ማሳያችሁ። ስለዚህ እዚህ ጋር ትመጡና ኦል ፊልተር የምትላለች እሷን ክሊክ ታደርጋላችሁ። እንደምትመለከቱት ፊልተር የምታደርጉበትን አማራጮች ያመጣላችኋል። ከታች መጨረሻ ላይ ፕራይስ የምትላለች በፔይድ እና በፍሪ ያሳያችኋል። ስለዚህ እኛ የምንፈልገው በነፃ ነው ወይም በፍሪ የሚለውን ሴሌክት እናደርግለታለን ማለት ነው። እንደምትመለከቱት አምጥቶልናል። በአጠቃላይ በፍሪ የሚሰጣችሁ ኮርሶች 55 ፔጆች ላይ ነው ያሉት። ስለዚህ እዚህ ጋር 1 2 3 የሚላሉ እስከ 55 ድረስ እያሳለፋችሁ የምትፈልጉትን ኮርስ አይነት መውሰድ ትችላላችሁ። ይሄ ለፎሬክስ ትሬዲንግ ብቻ የሚሰጡ ኮርሶች ናቸው። ስለዚህ ኦል ፊልተር ላይ አሁን ትመለሱና ስለዚህ ቢግነር የሚለውን ትመርጣላችሁ። ስለዚህ አሁን ፊልተር አድርጎ ጨርሷል። እንደምታዩት ብዙ ኮርሶች ናቸው። 600 ኮርስ ማለት ቀላል ማለት አይደለም። ለጀማሪ ተደርጎ በነፃ የሚሰጡ ኮርሶች ናቸው። ለምሳሌ ፊት ለፊት ላይ ከመጣልን ፎሬክስ ትሬዲንግ ኮርስ ፎር ቢግነር 0 ሌቭል የሚላለ ክሊክ አድርገን እንገባለን። ወደ ኮርሱ ያስገባችኋል። ኢንሮል ናው የምትላለች ኢንሮል ናው የሚለውን ክሊክ ታደርጋላችሁ። እንደምትመለከቱት ኢንሮል ናው ብዬ ስገባ በራሴ ኢሜል ስለሆነ የገባሁት እዚህ ጋር እንደምትመለከቱት ግሬት ቾይስ አቬል ብሎ አምጥቶልኛል። ይሄ ማለት ሬጂስተር አድርግ ያለው ስታርት ኮርስ ብዬ መጀመር ነው። ኮርሱን መጀመር ነው ከኔ የሚጠበቀው። ስለዚህ እንደምትመለከቱት ስታርት ኮርስ ብዬው አምጥቶልኛል። በጎን በኩል በቀኝ ሳይድ የኮርሶቹን ልክ እንደ ኮንቴንት እንደ መጽሐፍ ኮንቴንት አድርጎ ተከፋፍሎ ነው የሚሰጣችሁ። ስለዚህ እንደዚህ አድርገን ሬጂስተር አድርገን ጨርሰናል። በመቀጠል ደግሞ ዲጂታል ማርኬቲንግ ደግሞ እንመልከት። ወደ ሆም ታባችን ዩደሚ የምትለው ላይ ክሊክ አድርገን እንመለሳለን። እዚህ ጋር የመጀመሪያው ላይ አሁንም ሰርች ፎር ኤኒቲንግ የምትለው ላይ ክሊክ አድርገን ዲጂታል ማርኬቲንግ ብለን እንጽፋለን። ወደ ኦል ፊልተር የምትለው ላይ እንሄድና ክሊክ እናደርጋታለን። በመጨረሻ የምናገኛት ፕራይስን በነፃ ወደ 6000 ኮርስ ይሰጣል። ስለዚህ ፍሪ ኮርስ የሚለውን ትመርጣላችሁ። በመቀጠል ሌቭሉን ትመርጡለታላችሁ። ይህም በቢጊነር ነው። ወደ 3184 ኮርሶች አሉት። የመጀመሪያውን እዚች ጋር ዲጂታል ማርኬቲንግ ፋንዳሜንታል ፎር ቢጊነር የምትለውን ክሊክ እናድርጋት። እንደምትመለከቱት ወደ ኮርሱ አስገብቶናል። ኢንሮል ነው ብላችሁ ኮርሱ መጀመር ሬጂስተር አድርጋችሁ መጀመር ትችላላችሁ። ስለዚህ የመጀመሪያውን ፕላትፎርም እነዚህ ስኪሎችን እንደ ምሳሌ አድርጌ ያሳይቻችኋለሁ። በመቀጠል ወደ የሚቀጥሉት ፕላትፎርሞች እንገባለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሁለተኛነት የምናየው ፕላትፎርም ኮርሲራ ነው። ወደ ክሮም በመግባት ኮርሲራ ብለን ሰርች እናደርጋለን። ፊት ለፊት የሚመጣልን አለ ኮርሲራ ዲግሪ ሰርቲፊኬት የሚል አለ። በመቀጠል ወደ ፕላትፎርሙ እንገባለን። ዋት ዩ ዋንት ቱ ለርን የምትለው የሰርች አይኮኗ ውስጥ ገብተን ፎሬክስ ትሬዲንግ ብለን ሰርች እናደርጋለን። የሚመጣልንን ክሊክ እናደርግና በመቀጠል ወደ ኮርሶቹ እንገባለን። እንደምትመለከቱት ኮርሶቹን አምጥቶልናል። እዚህ ጋር እንደምትመለከቱት ፊልተር ኤንድ ሶርት የምትላለች እሷን ክሊክ እናደርጋለን። እዚህ ጋር ሌቭላችሁን ትመርጣላችሁ። እዚህ ጋር እኛ በቢጊነር ሌቭል የሚለውን ክሊክ እናደርጋለን። ስለዚህ በመቀጠል የምናደርገው ምንድነው ኮርሶቹን እየመረጥን እየገባን ኮርሶቹን መጀመር ነው። የመጀመሪያውን ኮርስ ፎሬክስ ትሬዲንግ አራውንድ ዘ ወርልድ የሚለውን ክሊክ አድርገን እንገባለን። እንደምትመለከቱት ወደ ኮርሱ አስገብቶናል። ኢንሮል ፎር ፍሪ ይላል። ኮርሱ የሚጀምረው ጃንዋሪ 11 ነው። ስለዚህ ኮርሱን በዚህ መልኩ ኢንሮል አድርጋችሁ መጀመር ትችላላችሁ። ወደ ሁለተኛው ስኪል እንግባ። ተመልሰን ወደ ኮርሲራ ታብ ላይ ተመልሰን ዋት ዩ ዋንት ቱ ለርን የምትለው የሰርች አይኮኗ ላይ ገብተን ዲጂታል ማርኬቲንግ ብለን ሰርች እናደርጋለን። እንደምትመለከቱት በፍሪ ያመጣልን። እኛ ፊልተር የምናደርገው ሌቭሉ ላይ ነው። ስለዚህ ፊልተር ኤንድ ሶርት ላይ የምትለው ላይ ሂደን ቢጊነር ሌቭል እናደርገዋለን። ስለዚህ ፊልተር አድርገናል። በቢጊነር የሚሰጡ
የዲጂታል ማርኬቲንግ ኮርሶችን እናገኛለን። ስለዚህ የምናደርገው አሁን አንዱን ኮርስ መርጠን ገብተን እንመልከተው። የመጀመሪያውን የፉል ዲጂታል ማርኬቲንግ የሚለውን ክሊክ አድርገን እንግባ። ለቢጊነር ሌቭል የተዘጋጀ ነው። ምንም አይነት ኤክስፒሪየንስ ለሌለው ወይም ከዜሮ ለሚጀምር ሰው ነው። ስለዚህ ኢንሮል ፎር ፍሪ ብላችሁ ጀምራችሁ ኮርሱ መማር ትችላላችሁ። በመቀጠል ወደ ሌሎቹ ፕላትፎርሞች አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሶስተኛነት የምናየው ፕላትፎርም ማይንድለስተር ይባላል። ክሮም ላይ ከገባን በኋላ ማይንድለስተር ብለን ታይፕ እናደርጋለን። እንደምታዩት ማይንድለስተር ብሎ ያመጣልናል። እዚህ ላይ ክሊክ አድርገን ወደ ፕላትፎርሙ እንገባለን። እንደምትመለከቱት ፕላትፎርሙ ላይ ያስገብቶናል። ማይንድለስተር ከ300 ሺህ በላይ ኮርሶችን ይሰጣል። ተጨማሪ ሰርቲፊኬቶችንም በነፃ ሙሉ በሙሉ በነፃ በሚባል ሌቭል ይሰጣችኋል። እዚህ ጋር እንደምትመለከቱት ዋት ዩ ዋንት ቱ ለርን ይላችኋል። ለምሳሌ በቪዲዮ ኤዲቲንግ ከሆነ ሰርች አድርገን እንግባ። ቪዲዮ ኤዲቲንግ ብለን ታይፕ እናደርግለን። ስለዚህ እዚህ ጋር እንደምትመለከቱት ብዙ ኮርሶች አምጥቶላችኋል። እዚህ ጋር ቪዲዮ ኤዲቲንግ አዶቤ ፕሪሚየር ፕሮ የሚለውን መርጣችሁ መግባት ነው። አስገብቶናል። እዚህ ጋር ክሊክ አድርጋችሁ መጀመር ነው። ስለዚህ በዚህ መልኩ ኮርሶችን ፊልተር እያደረጋችሁ ኮርሶችን መማር ትችላላችሁ። ወደ ሆም ታቡ እንመለስና ሌሎች ስኪሎችንም ሰርች አድርገን እናያለን። ግራፊክ ዲዛይን ብለን ሰርች እናድርግ። እዚች ጋር መጨረሻ ላይ እንደምታዩት ኢንትሮዳክሽን ቱ አዶቤ ፎቶሾፕ የምትላለች ሶስቷን ክሊክ አድርገን እንገባለን። እንደምትመለከቱት ወደ 39 ኮርሶች አሉት። በነፃ ነው የምትማሩት። ከጨረሳችሁ በኋላ ሰርቲፊኬትን መውሰድ ትችላላችሁ። እንዲሁም የኮርስ ኮንቴንቶቹን በኮርሱ የምትማሯቸውን ኮንቴንቶች ዳውንሎድ አድርጋችሁ መውሰድ ትችላላችሁ። ይህም ኮርስ የሚሰጠው አዶቤ ፎቶሾፕን ተጠቅማችሁ ግራፊክ ዲዛይን መማርና እንዲሁ መስራት የምትፈልጉ ከሆነ በዚህ መልኩ ስኪሉን ቢውልድ ማድረግ ትችላላችሁ። የዛሬውንም ቪዲዮ ጨርሰናል። በዚህ መልኩ የተለያዩ ስኪሎችን በነፃ በፈለጋችሁት ስኬጁል ወይም ሰዓት መማርና ስኪሉን ቢውልድ ማድረግ ትችላላችሁ። ይህን ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ